የኔ ኢክራም በደስታ ለቀሰች። ገና ኤሌመንተሪ ተማሪ እያለን ነበር የተዋወቅነው ከኢክራም ጋር። ቤተሰቦቿ ሀብታም ናቸው። ጠዋት ጠዋት አባቷ በመኪና ትምህርት ቤት ያደርሳታል። እኔ ደግሞ ቆዳ ጫሜን ገድግጄ መንገድ ላይ ያገኘሁትን ሃይላንድና ድንጋይ ያላጋው ትምህርት ቤት ስገባያታለሁ። ትምህርት ቤት ውስጥ በአስቸጋሪነት ይታወቅ ነበር። የሆነ ጊዜ ላይ አባቴ በእኔ ጉዳይ መመላለስ ሲሰለቸው እዚሁ በአትክልተኝነት ቅጠሩኝ ብሎ አመልክቶ ነበር። ከአራተኛ ወደ አምስተኛ ክፍል ስዘዋወር ነበር እኔ የነበርኩበት ክፍል በመሙላቱ የትምህርት ቤታችን ዳይሬክተር አቶ ግርማ ወደ እኔ ኢክራም ክፍል የወሰዱኝ። በአይናቸው ክፍት ቦታ ፈለጉና ኢክራም ወደ ተቀመጠችበት ቦታ እያዩ ይሂድ በል ቶሎ እዛ ጋ ሂድና ተቀመጥ አሉኝ። ሄጄ ተቀመጥኩ። ወደ ኢክራም እያዩ በኢክራም የክፍሉ ተወካይ እንደመሆንሽ መጠን በደንብ አድርገሽ ተቆጣጠሪው፣ አንድ ጥፋት የሚያጠፋ ከሆነ መተሽ ለኔ ንገሪኝ ብለዋት ከክፍል ወጡ። ገና እግራቸው ከመውጣቱ ከሆነ ልጅ ጋር ተደባደብኩ። ኢክራም ቢሮ ሄዳ ለዳይሬክተሩ ተናገረችና አባቴ መጣ። ዳይሬክተሩ ወደ አባቴ እያየ ይሄ ቅርታ ልጆትን ከዚህ በላይ ልንታገሱ አንችልም፣ ብዙ ጊዜ እድል ሰጥተነዋል፣ ግን ምንም የባህሪ ለውጥ ሊያመጣ አልቻለም። ስለዚህ ከትምህርት ቤታችን ልናሰናብት ወስነናል፣ እዚህ ወረቀት ላይ ፈርሙ ብሎ የሆነ ወረቀት ከእስክሪብቶ ጋር አባቴ ወደ ተቀመጠበት ጠረጴዛ ገፋ። አባቴ ለመጀመሪያ ጊዜ ሲያለቅስ ተመለከትኩ። አባቴ አንገቱን ደፍቶ አለቀሰ። አሳዘነኝ። እንግዲህ ፈጣሪ በልጅ ካልባረከኝ ምን አረገዋለሁ ብሎ ሊፈርም ሲል ኢክራም የአባቴን እጅ ያዘችና ወደ ዳይሬክተሩ እያየች ቲቸር የመጨረሻ እድል ብቻ ይስጡት እኔ አስተካክለዋለሁ አለች። ቲቸር ግርማ ግራ በተጋባ ፊት አያት። እግሩ ስር ሄዳ ተደፋችና እኔ አስተካክለዋለሁ ወላሂ ብላ ማለች። ከዚያ በኋላ ሁሉም ነገር ተቀየረ። ያረባሹና ተደባዳቢው ኢዮብ ተስተካከለ። ኢክራም እንደ አዲስ አፍርሳ ሰራችኝ። ከኢክራም ጋር አብረን አደግን። 12ኛ ክፍል ደረስን። የኢክራም ውበት እየጨመረ መጣ። የሚፈልጓት ወንዶችን በዛው ልክ እየጨመሩ መጡ። የኢክራምን ጸጉር ከኔ ውጭ አይቶት የሚያውቅ ወንድ የለም። ሂጃቧን ከፍት አረግና እዩዬ እስቲ ጸጉሬን በደንብ አርጋ ሲዝልኝ ብላ ጸጉር ማሰዣዋን ተቀበለኛለች። ማስያዙን ዘንግቼ በጸጉሯ ውበት ፈዝዤ እቀራለሁ። ስቆይባት እንዴ እዩዋ ሲዝልኝ እንጂ እየጠበቅኩ እኮ ነው ኢኩዬ እላታለሁ። ወዬ ጸጉርሽ ግን እንዴት ነው የሚያምረው! ውይ አንተ ደግሞ ሁሌ አይደል እንዴ የምታየው ምን እንዳዲስ ያደርጋል ትለኝና ጸጉሩ ማሳጇን ተቀብላኝ ራሷ ታሲዝና ዞራ ታቅፈኛለች። እጣን እጣን የሚል ጠረኗን አይኔን ጨፍኜ እስከ ነፍሴ ድረስ እምገዋለሁ። ሁለታችንም የ12ኛ ክፍል መውጫ ፈተናን አለፈን። ኢክራም የግቢውን ከፍተኛ ውጤት አመጣች። የኔ ኢክራም አኮራችኝ። የሆነ ቀን አብረን ቁጭ ብለን ትከሻዬ ላይ ጋደም ብላ እዩዬ አለችኝ። ወዬ የሆነ ነገር ልነግርህ ነበር። ምንድነው እሱ ኢኩዬ? ዝም ብላ ቆየችና በቃ ተው በኋላ እነግርሃለሁ ብላ ሌላ ወሬ ጀመርን። በንጋታው አብረን ውለን ቤቷ ሸኘኋትና ቻው በቃ ብያ ተቃቅፈን ከገባሽ በኋላ ትንሽ ሄድ እንዳልኩ ቴክስት ገባልኝ። ስልኬን ከፍቼ ያየሁት እዩዬ አፈቅርሃለሁ ይላል። ኢክራም ነበረች። ልቤን የሆነ ስሜት ሲወጋኝ ተሰማኝ። ዓለም ጠበበኝ። ሳኩ፣ ዘለልኩ። ወደ ቤታቸው ተመልሼ አንኳኳሁ። ኢክራም ከፈተችልኝ። ኢኩዬ እኔም አፈቅርሻለሁ ብዬ ጨመቄ አቀፍኳት። የኔ ኢክራም በደስታ ለቀሰች። ከኢክራም ጋር ከ2 ወራት በላይ በደስታ አሳለፍን። ምድር ላይ ከቆየሁባቸው ዓመታት በላይ እነዚህ 2 ወራት ለእኔ ትልቅ ጣዕም ነበራቸው። የሆነ ቀን እዩዬ በእስልምና እኮ ጓደኛ ወይም ፍቅረኛ ሆኖ መቆየት አይፈቀድም፣ ሁለታችንም ለቤተሰቦቻችን እንንገርና እንካሰርልኝ አለችኝ። ዓርብ ዕለት ለአባቴ ላገባ እንደሆነ ነገርኩት። እንዴ ሳላያት ሳልተዋወቃት እንዲሁ ብድግ ብሎ ላገባ ነው አለ እንዴ አለኝ። ታውቃታለህ እኮ አባ፣ ኢክራም እኮ ናት። ኢክራም ናታ ያቺ አብሮ አደጌ ልጅ። እንዴ እሷ ታዲያ ሙስሊም አይደለችም እንዴ? ደነገጠ። ተውና ታዲያ እሷን እንጂ ሃይማኖቷን አላገባ ምን ችግር አለው? አባቴ ትንሽ ደቂቃ ዝም አለና ስሜታዊ አትሁን ልጄ፣
ብሎ ተነስቶ ሄደ። ኢክራም ጋር ተገናኘን። አባት ያለኝን ነገር ነገርኳትና የሷ ቤተሰቦች ምን እንዳሉ ጠየቋት። እንዳልፈቀዱላት ነገረችኝ። ጉንጬን በሁለት እጆቿ ይዛ አይኔን እያየች እዩዬ ወዬ እኮ ሁለታችንም ልጅነትና ፍቅር አይናችንን ጋርዶን ማንጨረሰው ነገር ውስጥ ነው የገባ ነው። እንዴት ይኩ ቆይ አሁን ተጋባን እንበል፣ አንተ ክርስቲያን እኔ ሙስሊም፣ የምንወልደው ልጅ ምን ሊሆን ነው? ወደ ክርስትና ከመጣ እስልምናን ባለመቀበሉ የኔ ልብ ይሰበራል፣ ወደ እስልምናም ከመጣ ደግሞ ያንተ ልብ ይሰበራል። ሁለታችንም ላይ አይፈረድም። እኔም አንተም በራሳችን እውነት ትክክል ነን እና አንቺ ወደ እኔ ወይም ደግሞ እኔ ወደ አንቺ መምጣት አንችልም። ደግሞ የተለያየ እምነት ሆኖ መጋባት በእኔና አንቺ ነው የተጀመረው እንዴ? እንደዛ የሆነም እዩ ብላ አንገቴ ስር ገብታ አለቀሰች። ከፍተኛ ድብርት ውስጥ ገባው። ፍቅር ከሁሉም ይበልጣል በል የለ እንዴት ነው ታዲያ ሃይማኖት ከፍቅር ሊበልጥ የቻለው ብዬ ከአምላኬ ጋር ተጣላው። አንድ ቀን ሳንገናኝ መዋል የሚከብደን ሰዎች 1 ወር ሳንገናኝ ቆየን። ኢክራም ጠፋችብኝ። ስልኳ ላይ ስደውል ዝግ ነው። ቤቷ ሲሄድ የለችም ይሉኛል። ናፍቆቷ ልቤን አነደደው። ፎቶዋን እያየው መዋል ስሬ የሆነ ቀን ቤት ጋር ደመ ብዬ ድንገት ስልክ የጠራ ኢክራም ነበረች። አላመንኩም። ተስገብግቤ ያነሳሁትና ኢክራም አልኳት። ደህና ነህ እዩ አለችኝ። ድምጿ ቀሰቀሰብኝ። ደህና ነኝ እኩዬ፣ እዚህ ቦታ ሄጃለሁ ሳትይኝ ጠፋሽብኝ እኮ። ዛሬ 8 ሰዓት ይመቻል? አንዴ ላገኝ ፈልጌ ነበር አለችኝ። ሰዓት ሁሌ ከኢክራም ጋር የምንገናኝበት ቦታ ደረስኩ። ኢክራም ከሆነ ወንድ ጋር ቁጭ ብላ አየኋት። ወደ ተቀመጡበት ቦታ ተጠጋው። መምጣቴን ስታውቅ ከተቀመጠችበት በፍጥነት ብድግ ብላ እጇን ዘረጋችልኝ። ጨበጥኳት። አብሯት የነበረው ወንድም ከወንበሩ ላይ በዝግታ ተነስቶ ቆመ። የኢክራምን ጣት አየሁት። ቀለበት አድርጋለች። በመካከላችን ዝምታ ሰፈነ። ኢክራም ጣቷን እየፈተለች ዝቅ ባለ ድምፅ ሰሚር ይባላል እሱ፣ ያለፈው ሳምንት ኒካ አስረናል፣ አላህ ከፈቀደ ቀጣይ ወር ልንጋባ አስበናል አለችኝ። ልቤ ሲፈስ ተሰማኝ። አንገቴን ደፍቼ ዝም አልኩ። ኢክራም በተጨነቀ ድምፅ የሆነ ነገር በል እንጂ እዩ አለችኝ። ጉንጬ ላይ የፈሰሰውን እንባ ጠረኩና ቀና አልኩ። አቀፈችኝ። ወደ ሰሚር ዞሬ ኢክራምን ዘላለም ልታፈቅራትና ንግሥት አድርገህ ልታኖራት ቃል ግባልኝ አልኩት። ቃል እገባልሃለሁ አለኝ። ፈገግ ብዬ እሺ አልኩትና ከእንባዬ ጋር እየታገልኩ ዳግም ላለመመለስ ሄድኩ። ደህና ሁኚ ኢክራም፣ ደህና ሁኚ።